بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ትዕቢት ምንድነው? እንዴት ይወገዳል? በሚል አርዕስት እንነጋገራለን። ትዕቢት ማለት አንድ ሰው ራሱን ከሌሎች ሰዎች አብልጦ ጥልቅ አስተሳሰብ ሲኖረው ነው። ራሱን ከፍ በማድረግ ሌሎችን ከሱ ዝቅተኛ አድርጎ ሲያስብ ነው። አላህ ሱብሓነሁ ወተዓላ በጣም ከሚጠላቸው የሰው ልጆች ጠባዮች አንዱ ትዕቢት ነው። ትዕቢት የሰይጣንና የተከታዮቹ በዚህ ዓለም የሚተገብሩት ተግባር ነው። እንደሚታወቀው የመጀመሪያው ትዕቢትን በአላህና በፍጥረታቱ ለመጀመሪያ ጊዜ ያሳየው ኢብሊስ ወይም ሰይጣን ነው። አላህ ሱብሓነሁ ወተዓላ አደምን ከጭቃ ሰርቶ ለክብሩ ሲል መላእክቶችን ስገዱለት ሲል ሁሉም ሰገዱ ከኢብሊስ በስተቀር። ሲጠየቅ እንዲህ በማለት መለሰ፣ እኔ ከሱ እበልጣለሁ፣ እኔን ከእሳት ፈጠርከኝ፣ እሱን ግን ከጭቃ ፈጠርከው በማለት ተኩራራ። አላህ ሱብሓነሁ ወተዓላ የሚወደውን ጥሩ አመለካከት ያላቸው ሲሆኑ የሚጠላው ደግሞ ትዕቢተኞችን ነው። በቅዱስ ቁርአን ምዕራፍ 16 ቁጥር 23 እንዲህ ይላል፣ لا جرم أن الله يعلم ما يسرون وما يعلنون إنه لا يحب المستكبرين። ትርጉሙ አላህ የሚደብቁትን የሚገልጹትን ሁሉ የሚያውቅ ለመለከቱ ጥርጣሬ የሌለው እርሱ ኩሩዎችን አይወድም። ትዕቢት በሁሉም የተጠላ ነው። ምክንያቱም ጉድለቱን ከእውነተኛ ገጽታው የሚሸፍን ትክክለኛ የሆነውን ገጽታው ለማስታወስ የማያስችል ወፍራም መጋረጃ ነው። ትዕቢት ሰውን ወደ አእምሮ በሽታና ወደ ተሳሳተ ጠባይ የሚመራ ነው። ትዕቢተኞች ወይም ኩራተኞች የሚጠብቁት በሌሎች አይን የበላይነት እንዳላቸውና በጣም ተፈላጊ ሰዎች መሆኑን እንዲታዩ ነው። አላህ ሱብሓነሁ ወተዓላ ትዕቢተኞችን ከእይታው ያርቃቸዋል። ስለ እነሱ በቅዱስ ቁርአን ምዕራፍ 7 ቁጥር 146 እንዲህ ይላል፣ سأصرف عن آياتي الذين يتكبرون في الأرض بغير الحق وإن يروا كل آية لا يؤمنوا بها وإن يروا سبيل الرشد لا يتخذوه سبيلا وإن يروا سبيل الغي يتخذوه سبيلا ذلك بأنهم كذبوا بآياتنا وكانوا عنها غافلين። ትርጉም እነዚያ ያለ አግባብ በምድር ላይ የሚኮሩትና ከአንቀጾቼ በእርግጥ አዝረዋቸዋለሁ። ተአምራትንም ሁሉ ቢያዩ በእርሷ አያምኑም። ቅንን መንገድ ቢያዩ መንገድ አድርገው አይዙም። ግን የጥመት መንገድ ቢያዩ መንገድ አድርገው ይዙታል። ይህ እነርሱ በአንቀጾቻችን ስለ አስተነባበሉ ከእርሷም ዘንጊዎች ስለሆኑ ነው። እንደ ቅዱስ ቁርአን አገላለጽ ትዕቢት በአላህ ዘንድ ከፍተኛና አሳማሚ ቅጣት የሚያስቀጣ ኃጢአት ነው። ተወዳጁ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ትዕቢት በአላህ ዘንድ ከባድ በሽታ ነው። ኩራተኛ የሆነ ሰው ትዕቢተኛ ነው። ትዕቢተኞች የሆኑ ሰዎች በፍጹም ገነት አይገቡም። በተርሚዝ ደግሞ የአተምን ብናኝ ክብደት የምታክል ትዕቢት ያለው በፍጹም ገነት አይገባም ብለዋል። ስለዚህ ሁልጊዜ አላህ እናስታውስ፣ አላህ እንፍራ። በአላህ ዘንድ ከፍተኛ ተቀባይነት ያለው አላህ የሚፈራ ነው። በቅዱስ ቁርአን ምዕራፍ 49:13 እንዲህ ይላል፣ يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله
أتقاكم إن الله عليم خبير. ትርጉም እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ እንድትተዋወቁ ጎሳዎችና ነገዶች አደረግናችሁ። አላህ ዘንድ በላጩ በጣም አላህን ፈሪያችሁ ነው። አላህ ግልጽን አዋቂ ነው፣ ውስጡንም አዋቂ ነው። ትዕቢት እንዴት እናስወግድ በሚል አንዳንድ ነጥቦችን እናያለን። አንደኛ፣ በዚች ዓለም ኢምንት መሆንክን አስታውስ። ለመሆኑ አንተ በዚች ዓለም ማን ነህ? በህብረተሰቡ የፈለገውን ከፍተኛ ስልጣን ቢኖርህ በአላህ ዘንድ ተፈላጊ ነህ ማለት አይደለም። ለምን ትኮራለህ? አመጣጥህ ወቅ። አንተ እኮ እንደ ማንኛውም ሰው መጀመሪያ ከጭቃ ተፈጠርክ። በዚች ዓለም ስትኖር በሆድህ የገማ ነገር ወይም ሰገራ ተሸክመ የምትዞር፣ መጨረሻ ደግሞ ሞተህ ወደ ጥንብ ሬሳ እንደምትቀየር እንዴት ትዘነጋለህ? ስለዚህ በዚች ዓለም ምንም እንደሌለህ ተረዳ። ቁጥር 2 ጥሩ ጓደኞች ይኑርህ። ጓደኛ የአንድ ሰው ማንነትን የሚገልጽ መስተዋት ነው። በእስላም አንዱ ትዕቢት የምታስወግድበት መንገድ በማንኛውም መንገድ በጥሩ ነገር ስትከበብ ነው። እንዲሁም ለግላዊ ጥቅም ከሚያምኑ ጓደኞች መራቅ። የምትመርጣቸው ጓደኞች አንተን በጥሩ ሁኔታ የሚያስታውሱ መሆን አለባቸው። የሚተናነሱ መሆን አለባቸው። ሁልጊዜም አንተን ወደ ቀጥተኛው የአላህ መንገድ የሚመሩ መሆን አለባቸው። 3 በዚች ዓለም ያለው ሁሉ የአላህ መሆኑን እወቅ። አንተ የምትመካበት ጉልበት፣ ሀብት፣ ቁንጅና ሁሉ የአላህ ስብሓነሁ ወተዓላ ተሰጥቶ ነው። አላህ ካልቸረህ አንድም ነገር ሊኖር አይችልም። እስኪ አስብ፣ የምትኮራበት ስልጣን እንዴት እንዳገኘው አስታውስ። በዙሪያ ያለው ሀብት እንዴት እንዳፈራኸው አስታውስ። መልሱን ራስህ ታገኘዋለህ። ስለዚህ አትኩራ። የሰውን ልጅ የኔ የሚለው ነገር እንደሌለውና የኔ የሚለውን መጨረሻ ስልጣኑን ሆነ ሀብቱን ጥሎ እንደሚሄድ አላህ በቅዱስ ቁርአን ምዕራፍ 31:18 እንዲህ ይላል። ولا تصعر خدك للناس ولا تمشي في الأرض مرحا إن الله لا يحب كل مختال فخور. ትርጉም ጉንጭህ በኩራት ከሰዎች አታዙር፣ በምድር ላይ ተንበጥረህ አትሄድ። አላህ ተንበጥራሪ ጉረኛ ሁሉ አይወድም። 4ኛ በሚቀርብልህ አድናቆት አትታለል። ትዕቢት የሚጀምረው ከሌሎች ሰዎች አድናቆት ስታገኝ ነው። ሰዎች የሚያደንቁህ አድናቆታቸውን ለመግለጽ እንጂ ትዕቢት እንድታሳድር አይደለም። 5ኛ ለትዕቢተኞች የሚሰጠውን ቅጣት አስታውስ። ትዕቢተኞች፣ ኩራተኞች በየውመል ቂያማ ከባድ ቅጣት አላቸው። ሁሉም ተሰብስበው ዝቅተኛው የገሃነም እሳት ተጥለው ለዘላለም ሲሰቃዩ ይኖራሉ። ቅዱስ ቁርአን ምዕራፍ 39:72 እንዲህ ይላል። قيل ادخلوا أبواب جهنم خالدين فيها فبئس مثوى المتكبرين. ትርጉም የገሃነምን ደጃፎች በውስጥ ዘውታሪዎች ስትሆኑ ግቡ፣ የትዕቢተኞችን መኖሪያ ምን ትከፋ ይላል። 6 ጥሩ ስራዎችን ስራ። ጥሩ ስራ በመስራት ከትዕቢት ነፃ ሁን። ጥሩ ስራ ሲባል ለበደለህ ይቅር በል። ሁልጊዜ አዎንታዊ ነገሮችን ለመስራት አስብ። 7ኛ እስቲግፋር ወይም ዚክር አብዛ። በማንኛውም ቦታና ጊዜ አላህ ሱብሓነሁ ወተዓላ ኃጢአትህን እንዲሰርዝልህ ከክፉ ነገር እንዲጠብቅህ አላህን በመውሳት ከንፈርህ አርስ። ምህረትን ጠይቅ። የተለያዩ ዚክሮችን አብዛ። በሁሉም ዚክሮች በአላህ ዘንድ እኩል ተወዳጅነት አላቸው። እንዲሁም ለነቢዩላህ ሙሐመድ ሰለላሁ ዐለይሂ ወሰለም ሰላዋት አውርድ። 8
ስለሰራሃቸው ኃጢአትና ኃጢአቶች ተጸጸት። የሰው ልጅ ሁል ጊዜ ኃጢአት ከመስራት አይቦዝንም። ኃጢአት መስራታችን ሳንገነዘብ ብዙ ትናንሽ ኃጢአቶች የምንፈጽማቸው አሉ። ስለዚህ ከኃጢአት ነፃ ሳንሆን ለምን ትዕቢተኞችና ኩራተኞች እንሆናለን? ለሰራናቸው ኃጢአቶች እንዲሰርዝልንና ከኃጢአት እንዲከላከልልን በሰራነው ስራ ተጸጽተን አላህን እንለምን። 9 ሰዎችን አታንቋሽሽ። በህብረተሰቡ የበላይነት ቢኖርህም አላህ ሱብሓነሁ ወተዓላ በለገሰ ሀብት ብትከብርም የትዕቢት አደገኛነት ወቅ። ሌሎች አትናቅ፣ አታንቋሽሽ። በአላህ ዘንድ ከነሱ ብታንስ እንጂ በምንም እንደማትበልጥ ተረዳ። 10ኛ ትሁትና አድናቂ ሁን። ሰዎች እንደሚያከብሩህና እንደሚያደንቁህ አንተም ሌሎች አድናቂና ሩህሩህ ሁን። እንዲሁም ለአላህ ሱብሓነሁ ወተዓላ ምስጋና አቅርብ። ከሌሎች አዋቂዎች ተማር፣ የእነሱን አርአያ ተከተል። 11 ትዕዛዝ አታብዛ። ባለህ ስልጣን ተመክተህ በሆነ ባልሆነ ትዕዛዝ አታብዛ። አንተ የምትችለውን ከማዘዝ ራስህን ስራው። 12 ለሌሎች ወይም ሙስሊሞች ወንድሞችን ሰላምታ አብዛ። ለምታውቀውም ሆነ ለማታውቀው ሙስሊም ስታገኝ በብሩህ ገጽ ሰላምታ አቅርብለት። ሰላም ትዕቢትና ኩራትን ታስወግዳለችና። 13 አለማወቅህን እወቅ። በስልጣን ወንበር በመቀመጥ ሁሉን ነገር እንደምታውቅ አድርገህ አታስብ። ብዙ የማታውቃቸው ነገሮችን እንዳሉ እወቅ። አዋቂ ነኝ ካልክ እውቀትን ለመጨመር አትችልም። ስለዚህ ከባልደረቦችህ ጋር በምታደርገው ውይይት የሁሉም ሀሳብ በመስማት ትክክለኛውን መንገድ ምረጥ። እኔ ያልኩት ብቻ ይሁን የምትል ከሆነ ወዳቂ ነህ። 14ኛ ድሃ ወይም ተራ ሰው ብትሆንም ከትዕቢት ተጠንቀቅ። ትዕቢተኞች ሀብታምና ባለስልጣን ብቻ አድርገህ እንወስደዋለን። ድሃና ተራ ሰው ቢሆንም ከትዕቢት አያመልጥም። በሀብትና ስልጣን ባይመካም በዘሩ፣ በሃይማኖቱ እንዲሁም በሀብታም ዘመዱ፣ በባለስልጣን ዘመዱ ይኮራራል። የሱን ብሔርና ጎሳ ከፍ በማድረግ የሌላውን ብሔር ያንቋሽሻል። ይህ ለራሱ ትዕቢት ነው። አብዛኛው ሰው የማይረዳው እኔ እገሌ ልጅ፣ እኔ እንዲህ ነኝ፣ እኔ በማለት ራሱን ከፍ ያደርጋል። እኔ ማለት ትዕቢት መሆኑን አለማወቁ ነው። የተከበራችሁ ወንድሞችና እህቶቼ የትዕቢትን መጥፎነት አውቀን ከሱ እንዲጠብቀን አላህን እንለምን። አላህ ለለመኑት ቅርብ ነው፣ ልመናቸውም ይሰማል። በዚህ የዛሬውን እናበቃለን። ኢንሻአላህ በሌላ ጊዜ እንገናኛለን። አሰላሙ አለይኩም ወራህመቱላህ።